ታገስ ነው። እዚህ ጋር ለፍታለሁ ወንድሜ ታገስ። ዛሬ ክፉ ቢሆን ነገ መልካም ሊሆን ይችላል። ይህቴ ልጅሽንም ወይም ልጅህንም ወይም ባልንጀራሽን ታገሽ። ማተማ ኢስን ጠኖም ቤድኪን ኡላይን ጎማማን ልካይ ማኮማን ሲንዳባ ቤድሲራቴ ነው። ያንን እኛም እግዚአብሔርን አይቀበልበትም። ኤሮክስ ሞንጉም ቢኪን መላይ ቤቢኪ ኡላይን ጎምሉ የወቀረ አይሰበክ ምን አለ ማንዲ ማድረግ ስትችል አታድርግ። አቅሙ አለ ታገስ። ጥሩ ይሆናል። አንድ ምሳሌ በዚህ ክፍል ቢያስገባ ጥሩ ነው። ይህን ሀሳብ ጊዜ ይመጣል ብሎ ነው እግዚአብሔር አዲስ ቃል ኪዳን ለመግባት ያሰበው። ጊዜ ይመጣል ለራሱ እግዚአብሔር። አንድ ጊዜ አንድ ዱር አዳም የሚያክል ሰው ነበር። ለዚህ ሰው ውሻ ነበር። አብሮ ሁለታቸውም ወደ ጫካ ገቡ። ከገቡ በኋላ ያደሩ ያሉ ውሻው ቀድሞ አንበሳ ያገኘ ሰውየው አለ። ውሻው ቀድሞ አንበሳ ካገኘ በኋላ ውሻው ኋላ ለሰውየው ሳይናገር እንሽ ሳይል ውሻው ለራሱ ሲሸሽ ሰውየው ከቆይታ በኋላ ደግሞ ዞር ብሎ ውሻውን አይቶ የተፈጠረው ምንድን ነው ብሎ ውሻው ይሸሻል። የተፈጠረው ነገር ምንድን ነው ብሎ ሲመለከት አካባቢ ላይ ያለ አንበሳ ውሻው ሌላ አልሆነም። ተመልሶ ደግሞ ሰውየውን ተከትሎ ይመጣል። እንግዲህ እንደምታውቁት በቤት እንስሳት ላይ ለሰውየው ወይም ለባለቤቱ በጣም ልዩ ስፍራ ያለው ውሻ በጣም ድምፁ ሁሉን ነገር ነው ያለው። ከዛ በኋላ ሰውየውን ተከትሎ ሲመጣ ሰውየው ተናዶ ይላል። ውሻውና ሰውየው ሳይገናኙ ሰውየው አላገኘም። አሁን ደግሞ ዘንዶ ሰውየውን ለመብላት በሰውየው ላይ አነጣጥ በጣም ይሄዳል ወደ ሰውየው ሳያገኝበት ውሻው ቀድሞ አግኝቶ ኋላ በኩል ዞሮ ጅራቱን ነከሰ። ምንድን ነው ዘንዶው ወደ ውሻ ተመለሰ። ትኩረቱን ወደ ዘንዶ ሲመልስ ሰውየው አመለጠ፣ ውሻውን ጥሎ አመለጠ። ከዛ በኋላ ወደ ውጭ ከወጡ በኋላ አንተን ገድዬ ነበር እኔን አዳምጥ ይቅርታ አድርግልኝ ይላል። ውሻው አይሰማም። ቢገድለው ኖሮ ሰውየው ተርፎ ነበር አይተረፈም። ታገሰው። ከአንደኛው ቀን ሁለተኛው ቀን ሊሻል ይችላል። ምናልባት ሰይጣንን ካላዛው አስቀጣ ሰይጣን አመዳኮ ለፈተቆ ታገሰው። ጊዜ ያስተምራል፣ ሁኔታ ያስተምራል። እግዚአብሔር የእስራኤልን ሕዝብ ታገሰ ወስጥም እንመርጥ። እግዚአብሔር የእስራኤልን ሕዝብ እንድታገስ የሚያደርገው ነገር ምንድን ነው? እርሱ ራሱ የሰራቸው ሕዝብ ናቸው። ዋጋች በጣም ቆማል። ጊዜ ይመጣል። ይህ የሚያሳየው የመሲሁን ዘመን ነው። ጌታችን ኢየሱስ ክርስቶስ እንደሚገለጥ በአዲስ ቃል ኪዳን እግዚአብሔርንና ሕዝቡ እግዚአብሔር ከራሱ ጋር ሕዝቡን እንደሚያስታርቅ ራሱ ከራሱ ጋር ሕዝብን የሚያስታርቅበትን ቃል ኪዳን ይህን የመሲሁን ዘመን የሚያመለክት ነው። አዲስ ኪዳን በምንልበት ጊዜ ብሉይ ኪዳን በመስዋዕት እንስሳት ደም ይከበርና ይጸና እንደነበር አዲስ ኪዳንም በኢየሱስ ክርስቶስ ደም ጸንቷል ከበዋል። አዲስ ኪዳን ማለት አዲስ ቃል ኪዳን የገባበት። ብሉይ ኪዳን አሮጌው ነው። አሮጌ ስንል ደግሞ ለምንድን ነው አሮጌ የሆነው? አያስፈልገንም ማለት ነው። አሮጌ ስንል አያስፈልግም፣ ያረጀ ማለት ነው እንላለን ጊዜ። አዲስ ኪዳን እኮ የአሮጌው ኪዳን መፈጸሚያ ነው። በዚህ ክፍል እንመለከታለን።
ያለው ቃል የተፈጸመው በማን ነው? በጌታችን በኢየሱስ ክርስቶስ። ስለዚህ ጊዜው ምንድነው ማለት ነው? ይሄኛው አዲስ ኪዳን